ሰላም የቻናላችን ተከታታዮች ይህ ሳሞቪሽን የተሰኘው ቻናላችን ነው። በዚህ ቻናል የተለያዩ የሞቲቬሽን የአእምሮ ክህሎቶችን እና የተለያዩ የህይወት ክህሎቶችን የምንማርበት ቻናላችን ነው። አሁን ደግሞ በአዲስ መልኩ የህይወት ክህሎት በሚል ርዕስ ተከታታይ የሆነ ፕሮግራሞችን ይዘንላችሁ እንቀርባለን። አብራችሁን ብትሆኑ ሰብስክራይብ፣ ላይክ በማድረግ እንዲሁም ሀሳቦቻችሁን ኮሜንት በማድረግ አብራችሁን እንድትሆኑ እንጋብዛችኋለን። እናመሰግናለን። ባህላዊም ደግሞ ማህበረሰባዊ ዋጋ የምንሰጣቸው ነገሮች ናቸው። ስለዚህ በአንድ ማህበረሰብ ውስጥ አብዛኛው ህዝብ የሚጋራው ያ ነገር ማህበረሰባዊ ዋጋ የምንሰጥበት ነገር ወይም ባህላዊ ዋጋ የምንሰጣቸው ነገሮች ይባላሉ፣ ወይም ደግሞ ካልቸራል ቫልዩስ ይባላሉ። ስለዚህ እነዚህ በአንድ ማህበረሰብ ውስጥ አብዛኛው የማህበረሰብ ክፍል የሚያምንባቸው ነገሮች ናቸው ማለት ነው። ለምሳሌ አንዳንድ ማህበረሰብ በጣም በሃይማኖት የኛ ሀገር ማህበረሰብ ለምሳሌ በሃይማኖት የሚያምን ሃይማኖተኛ የሆነ ማህበረሰብ። ስለዚህ አብዛኛው ይህ ስለሆነ ብዙዎች የሚመጡትን ትውልዶችም ኢንፍሉዌንስድ ይሆናሉ ማለት ነው። ምናልባት በጣም መልካም የሆነ ቫልዩ ነው ወይም ደግሞ ዋጋ ያለው ነገር ነው ማለት ነው። ሌላው አንዳንድ ማህበረሰብ ውስጥ ደግሞ ቁሳዊነት በጣም ገኖ ሊወጣ ይችላል። something የሆነ ገንዘብ ያለው ሰው የሚከበርበት፣ በጣም ደግሞ ፌመስ የሆነ ሰው ደግሞ የሚከበርበት ማህበረሰብ አለ እና እንደ ማህበረሰቡ የሚለዋወጡ ቫልዩዎች ናቸው። ስለዚህ ይህንን ስናስብ ለኛ ቅድሚያ የምንሰጠው ነገር የቱ እንደሆነ ልናቅ ይገባል፣ ልንወስንም ይገባል። ለዚህ ነው ፐርሰናል የሆነ ወይም ደግሞ የግል የሆነ ዋጋ የምንሰጠው ነገር የሚያስፈልገን ማለት ነው። የአንዳንድ ማህበረሰብ ዋጋ የሚሰጠው ነገር ለማወቅ በጣም ክብር የሚሰጣቸውን ሰዎች መመልከት በቂ ነው። በጣም በማህበረሰብ ውስጥ የሚከበሩ ሰዎች እነማን ናቸው? ስለዚህ በዛ ማህበረሰብ ውስጥ እነዛ ሰዎች ያላቸው ኳሊቲ በጣም ይከበራል ማለት ነው። የአብዛኛው ወይም የማህበረሰቡ ዋጋ የሚሰጠው ነገር ወይም ካልቸራል ቫልዩ ሆኖ ይመጣል ማለት ነው። የማህበረሰቡ የህይወት ደረጃ በተቀየረ መጠን የማህበረሰቡ ቫልዩ ይቀያየራል በዛው ልክ ማለት ነው። በእነዚህ ሁሉ ውስጥ የኛ የምንለው ነገር ግን ያስፈልገናል። የኛ የምንለው ነገር ሲኖረን መጥፎ ወደ መጥፎነት አንቀየር፣ ወደ ጥሩነትና ወደ ተሻለ ጥሩነት ደግሞ እየተቀየርን እንሄዳለን ማለት ነው። ባህላዊ ዋጋ የምንሰጣቸው ነገሮች በአብዛኛው ከማህበረሰቡ ልማድ ጋር፣ ከማህበረሰቡ ሃይማኖት ጋር፣ ከማህበረሰቡ ባህል ጋር የተያያዙ ናቸው ማለት ነው። ጎጂ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ በጣም ጠቃሚ ሊሆኑ ይችላሉ። ስለዚህ ጎጂ ነገሮችን እየተውን ጠቃሚ ነገሮችን እየያዘን መቀጠል ይገባናል ማለት ነው። ለምሳሌ ጥቁር መልበስ በእኛ ማህበረሰብ ውስጥ ሀዘንን የሚገልጽ ነው እና ለሞት ሰው ለሞተባቸው ሰዎች ወይም ደግሞ ሰው ሲሞት ለነዛ ሰው ለሞተባቸው ቤተሰብ ለሞተባቸው ሰዎች ያለንን አክብሮት የምንገልጽበት መንገድ ነው። እንዳዘንን የምንገልጽበት መንገድ ነው። ጥሩ የሆነ ባህል ወይም ማህበረሰባዊ መመርመርና ማህበረሰባዊ ዋጋ የሚሰጣቸውን ነገሮች መምረጥ ይገባናል ማለት ነው። የትኛው ጥሩ ነው የትኛው መጥፎ ነው የሚለውን አመዛዝነን ልንመርጥ ይገባል። ዋጋ ለምንሰጣቸው ነገሮች እውቅና መስጠት ይገባል። ለምሳሌ አንተ ዋጋ የምትሰጠውን ነገር እኔ ላላቀው ይችላል፣ ልነካብህ ይችላል። እንዳልነካብህ ያ ዋጋ የምትሰጠው ነገር በእኔ ዘንድ ሊታወቅ ይገባል። በተለይ ከኔ ጋር አብረህ የምትሰራ ከሆነ፣ ከኔ ጋር አብረህ የምትኖር ከሆነ፣ ከኔ ጋር ብዙ ግንኙነት የምትፈጥር ከሆነ ማለት ነው። ዋጋ የምንሰጣቸው ነገሮች በተለያየ ምክንያት በግለሰብ ደረጃ ሆነ በማህበረሰብ ደረጃ ሊቀያየር ይችላል። ለምሳሌ ስለ አንድ ነገር የተሻለ እውቀት ሲኖረን ያለን ዋጋ የምንሰጠው ነገር ይቀየራል ማለት ነው። በተቻለ መጠን ራሳችንን ስናስብ ራሳችንን ብቻ ሳይሆን አካባቢያችንን ልናስብ ወይም ደግሞ ማህበረሰባችንን ልናስብ ይገባል ማለት ነው። ይህ የተቀየረው ነገር የሚመጣው አዎንታዊም ሆነ አሉታዊ ተጽዕኖ መርምሮ እውቅናን መስጠት ያስፈልጋል። ይህን የተቀየረውን ነገር የሚያመጣውን አዎንታዊም ሆነ አሉታዊ ተጽዕኖ መርምሮ እውቅና መስጠት ያስፈልጋል። የምንቀበለውን ዋጋ የምንሰጠውን ነገር መምረጥ መቻል አለ። መርጠን ይሄኛው ነገር ለኔ ስለሚያስፈልገኝ የምከተለው ይሆናል ማለት ነው። አንድን ነገር በትክክል ዋጋ ያለው ነገር ነው ለማለት የሚከተሉትን ነገሮች ማሟላት አለበት ያ ነገር።
አንድ ነገር ዋጋ የሚሰጥ ወይም ቫልዩ ለመሆን ከብዙ ውጤቶች ወይም ከብዙ አማራጮች መካከል የተመረጠ ሊሆን ይገባል። በጥንቃቄ የተያዘና ለሌሎች የተገለጠ እኔ ያከበርኩት ሌሎችም የሚያከብሩት ሊሆን ይገባል። ወደ ባህሪ ወይም ወደ ጸባይነት በመለወጥ ኢምፓክትን የሚፈጥር ወይም ደግሞ የህይወት ዘይቤ የሚሆን ነገር ሊሆን ይገባል ማለት ነው። ስለዚህ እነዚህ ሶስቱን ነገሮች ሊያሟላ ይገባል።